ኢትዮ መዝናኛ በጋዜጠኝነት እንደውም ደግሞ በኋላ ላይ የራሳቸውን የሆነ ኮንቴንት ክሬት እያደረጉ ወደ ህዝብ ይዘው የሚመጡ ልጆች ነበሩ። ዛሬ ግን የት እንደገቡ የት እንደደረሱ ምን እንደደረሰባቸው የሚታወቅ ነገር የለም። ብዙ የተገፉ ልጆችን ይወኒ ብዙ የተጎዱ በሰዎች በደል የደረሰባቸውን ሰዎች ጎን በመሆን አጠገብ በመሆን ሲረዳ የነበረ ልጅ ነው። እንደገናም ደግሞ ሪች ከመጣች በኋላ የራሱን የሆነ ህይወት እንዲሁም ደግሞ ብሌንና ሮቤል ሊጋቡ የነበሩ በመሃል ደግሞ የነበረ በሀገራችን በጦርነት ምክንያት ተለያይተው በነበረበት ሰዓት ብሌን ለሌላ ሰው ታይታ ስለነበረ ሮቤል ሞቷል ተብሎ ስለተነገራት ለሌላ ሰው ታይታ ስለነበረ እሱ ደግሞ በሰላም በህይወት ቆይቶ ለመገናኘት በቅተዋል። እንደ አዲስ ደግሞ ያ እጮኛዋ የነበረው ኢሮፓ ሀገር ላይ ያለው እኔን አስቀምጣ እሱ ልታገባ አትችልም የሚል ዛቻ እየዛተባቸው ነበር። የመጥፋታቸው ምክንያት እሱ ይሆን ወይስ ደግሞ ማነች ሪች ታማለች ህክምና ላይ ናት ብለው የህመሟን ምክንያት ሳይናገሩ በዛው ጠፍተዋል። እንዲሁም ደግሞ የመጨረሻ ቪዲዮአቸው ዮናስ እስር ቤት ነው የሚል ነው። ብዙ ስራዎችን ይሰራ ስለነበረ ከወንጀል ጋር የተያያዙ ስራዎችን በማጋለጥ ሂደት እየሰራ ስለነበረ እዛ ጋር የሆነ ነገር አድርሰውበት ለስራ ዳርገውት በዛው ቀርቶ ነው ወይስ ምንድነው? ምን ተፈጥሮ ነው? የነብሌን ጉዳይ ነው ወይስ የሪች ህመም ነው ወይስ ደግሞ እንዴት አባለው ዮናስ እንዴት አሰረ በዛው ሳይፈታ ቀርቶ ነው? ምንድነው ያስጠፋቸው ነገር? ከሚዲያ እንዲሁም ዓለም ቲዩብ የምትባል ሴት በጣም ጀግና እጅግ በጣም የሚወዳት ጋዜጠኛ ነበረች። የስንት እናቶችን እንባ ያበሰች በተለይ እኔ እህቷን ገላ የእህቷን መሬት የወሰደች ልጅ